ራሱ ነው ሰው የሚያውቀው። በቃ ከ60 ሺህ ብር አካባቢ ይደርሳል በኖርማል። ምን አልሽኝ ጉድዬ? አሁን ግን ምግብ በልታለች ትበላለች። አንድ ሰው ከአቅሙ በላይ ከሆነ አገሩ ላይ ቢታመም ቢሞት ቢያለቅስ ቢያዝን ቢደሰት ሀገሩ ላይ ነው የሚሻለው። በቃ አለቀ። እኔ በዚህ ማምሴት ነኝ፣ ስለ ሌሎቻቸው አላውቅም። ስለዚህ የሰው ልጅ መሆን ያለበት ከአቅሙ በላይ ከሆነ አገሩ ላይ ነው መሄድ ያለበት። ሁሉም ነገር የሚያምረው በሀገር ነው። ካላስ እንዴ እዚህ ትስራ የምትሉ ሰዎች መስራት ሳትፈልግ ቀርታ መሰል ካ እስኪ ዋት አገቷል። አይነቱ ልብ ይፈርዳል። እስቲ ዋት ከዚህ በላይ ምን ትፈልጋላችሁ? ወስ በቃ አለቀ። ቤተሰብ አላት፣ ይታደጋታል። በአንድም በሌላ ሰበብ እናቶቻችን ቢያጡ ቢነጡ ምንም ቢሉን ከእናት ጋር ስትሆኑ ሁሉም ነገር ይስተካከላል። አለቀ። ስንት ልጆች ናቸው የዳኑት ከዚህ ገብተው? ዳኒ ወደ 60 ሺህ ብር ነው 74,400 ብር ላላ 600 ብር እና 74 ሺህ ነው። ትኬቷን እችላለሁ የሚል ሰው ካለ 2 ሰው፣ ማውጫ ወረቀት እችላለሁ የሚል ሰው 2 ሰው ወይ 3 ሰው፣ አጠቃላይ ወይ 5 ሰው 10 ሺህ ብር ብታዋጡልን ይበቃናል። ስለዚህ ግቡ ጋይስ። አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ። ከሆነ መርዳት ሰው ግቡ። እባካችሁ አውሮፓ ያላችሁ ሰዎች፣ ምክንያቱም አሁን ልጆች ትንሽ ደግሞ ሰሞኑ አውሮፓ ያላችሁ ሰዎች ለእናንተ ማርያምን $100 $100 ኖርማል ቢያንስ ትንሽ ይሻላል። እባካችሁ ስወዳችሁ በቃ እሺ ኑ ግቡ። ዳይመንድ ና ግባ። ወንድ ሴት አላውቅም። እሺ ስልኬ በጣም ስታክ እያደረገብኝ ነው። ዳይመንድ ሰላም ነው? ዳይመንድ ዳይመንድ ወይ ሳሪ ሰላም ናችሁ? ሁላችሁም እንዴት ናችሁ? ሰላም ነው አለው። ደህና ነው? ደህና ነኝ እግዚአብሔር ይመስገን። እኔ እንትን እልካለሁ 22,000 አካባቢ መሰለኝ የሚመጣው 100 ፓውንድ አሁን ልክና አካውንት ላኩልኝና ቶሎ ላይ ደርስ ይችላል። ቴንኪው ዳይመንድ። ዳኒ በውስጥ አይበለው ቶሎ በል ዳኒ አይበለኝና አካውንት ላክልኝ አሁን ወንድም አለ። ወይ አንድ ጊዜ አይ በል ዳኒ አንተ አይበለው ቶሎ። ኦኬ አይደለም ሌላ ትኬት የተቆረጠ ችግር የለም። አንድ ጊዜ ችግር የለም። የእሱን አካውንት ሌላ ትልካል። አንድ ሽና ቶሎ የማይደርስ ከሆነ አይሚን እንዳይደርስኝ ብዬ ነው እንጂ 150 ፓውንድ ባደረገው ራሱ ደስ ይለኛል። አሁን የኔ ወንድም እናመሰግናለን። ያለህን ከሰጣት ብቻ ራሱ በቂ ነው። እግዚአብሔር ይስጥ ዳይመንድዬ። ዳኒ ሀይበልህና ዳንዬ ሀይበለው ተባረኩ። እግዚአብሔር ይስጣችሁ። ግቡ። አንዳንድ ቁጥር ጻፉ። በተለይ ውጭ ወይ የትኬቷን ሙሉ ወጪ የሚችል ሰው ስላለ ሰው ደውሎ አልኑድ ትራቭል በቄ ውስጥ ደውሎ አሁን ላይቭ ላይ እያየን ነው። እኔ ሙሉ ትኬቷን ወጪ ይችላለሁ ስላለ ፓስፖርቷን እና ያለውን ነገር ወደ በቄ ላኩ። እዚህ ጋር ለሌላ ነገር አሰባስቡላት ብሏል። እሱን የደወለው ኦልሬዲ ሙሉ ወጪ ትኬቷን የሚችል ሰው አለ በቄ ጋር አልኑድ ትራቭል። እሱ ጨርሰው ነው የሚወስዳት ከነ መውጫው ከነ ምኑ አድርጎ የትኬቷን ሙሉ ወጪ ብሎኛል። ስለዚህ ጠይቂው መውጭ አለው የመውጫ ወረቀቷ አለች ያቺ 600 ምናምን ብር እሷስ ወይስ ደግሞ እንድናዋጣ ማለት ጠይቂኝ። ሌላውን ወጪ ቻሉ ነው ያለው። እሺ ደውዬ ልመለሳለሁ። እሺ እግዚአብሔር ይስጣችሁ፣ ተባረኩ፣ ፈጣሪ ይስጣችሁ። ስለዚህ አሁን ቆይ ይችን ነገር እናርግና አስገባችኋለሁ። እናመሰግናለን። እግዚአብሔር ይስጥ፣ እግዚአብሔር ያለ ወይ ማሪ ቢዚ ነው መልሶ ይደውልልኛል መሰለኝ። እስከዚያ ግን ያላስ እሺ ቋን ሳይንት መጣች። እግዚአብሔር ይስጣችሁ። ቆይ ሳይንት እያወራች ነው። እግዚአብሔር ይስጣችሁ። ጊፍት ለእኔ አትስጡኝ። ለዛ አብሯት ያለ ኪያ ለዳይመንድ አትስጡት፣ ምንም አትስጡት። ጋይስ ፎሎ ብቻ አርጉት። ኪያ አርሴማ የሚለው ለሱ ስጡት ከቻላችሁ። ሀያለ ዳይመንድ ሀያለ እሰማለሁ። ሸልኛው እስኪ አንዴ። አዎ እስቲ እየው ወይ ሳይንት
ማሪ ወይ ሳይንት ታወራቸዋለች ብሏል። እሺ መቅደስ እስከዛ ቁጥርሽን ንገሪኝ። እሺ ሳይንት እያውሪ ወይ ይሰማሉ? ሳርዬ ሳይንት እየተሰማለሽ 81 ቆይ አንድ ጊዜ ሳይንት ታውራለች። እግዚአብሔር ይስጣችሁ በቤቴ። እኔ እናንተን ከቃል በላይ ነው ልትሆንላረገሽ። ሳይንትን ደግሞ ፎሎ አድርጓት። 5000 ሰው አላት። የማን ነው ቁጥር የሰጠኝ? መቅዲ ነሽ? መቅዲ ወጣች። ሳይንት ገዝቶ አወጣት። ቆይ አንድ ጊዜ ትመለሳለች። ኩይን ቀጥይ ማሪ። ኩይን 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 አንቺ 100 ጊዜ አንድ ቁጥር ስጽፊ ቆይተሽ ታስገባሽ ጸጥ ወይ ፍቅር ሳይንት ደማላችሁ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እኔ 50 ፓውንድ አስገባለሁ። እንትን አላኩልኝ። እሺ ማሪ የራስሽ አካውንት አለሽ ውዴ? ኪዩ ጠይቃት። አካውንት አላት? ወደ ኢትዮጵያ ማስገባት ከተቻለም እሱ ይቀለኛል። እኔ ለእሱ ወደ ኢትዮጵያ። እሺ የራሷ ነው ኪዩ? የወንድም ነው። ይኸው ስክሪንሾት አድርጊው። እሺ አይ የወንድምኛ እናምንም ይቅር በለን። አይ ይቅር ይቀበላል እስከሱ። እኔ ኢትዮጵያ ንግባና እስከሱ የተቀበል የኔ አካውንት የለኝም። ወንድምሽን ታምኛለሽ? ታምኛለሽ? ችግር ነው ማምናለሁ። በቃሽ። እሺ እንትን በለው እናስገባ። ይኸው ስክሪንሾት አድርጊው። እሺ ይኸው እሺ። ግን እኔ አላምንም፣ በዚህ አላምንም። የምር ለመናገር እሺ ማሬ ፍቅር የእግዚአብሔር ይስጥልን። ሳይንት ልጅ ማሬዋ እኔ እንደዚህ አላምንም ጋይስ። እንደዚህ አይነት እርዳታ ብዙም ደስ አይለኝም። ይቅርታ ይህ ወንድሜ ችግር የለም። ትንሽ ሳናይ ትንሽ ስለሆነ እንትን አይልም። ቅርብ የሆነ ሰው አካውንት የለኝም። እኔ ለእኔ ደግሞ አካውንት የለኝም። ይኸውላችሁ ጋይስ እንደ እንደዛ አድርጌ አላውቅም። እኔ የማደርገው ምን እንደሆነ ታውቃላችሁ? የምስበስበው ሌብል አሰባስቤ በሰው ፈልጌ በዛ ሰው የገባውን ብር ለልጅቷ ልክ ኢትዮጵያ ስትገባ የራሷ አካውንት ስከፍት ወደ ራሷ ማሸጋገር ነው የሚሻለኝ። ምክንያቱም ከአንድ 2-3 ጊዜ በወንድም ባክስት ባጎት ገብቶ ሲጣሉ አይቻሉ፣ ሲክዷቸው አይቻሉ። 50 ሺህ ብር ገብቶ 20 ሺህ ብር ነው ብለው ድርቅ ሲሉ አይቻለሁ። ተጣልቻለሁ። ከዚህ በፊትም ተጣልቻለሁ። ስለዚህ ገብታችሁ ልጆቹ ላይ ይጠቀሙ፣ እኛ ላንጠቀም። ሰጪው ከዚች ጋር ቆልምሞ እንትን እያለ ይከብዳል፣ ልጅቷ ላትጠቀምበት። ስለዚህ እኛ ራሳችን ኃላፊነታችን ብንወጣ ይሻላል። ያለበለዚያ ዝም ብሎ አንደኛ ብሩ በየአቅጣጫው ሲገባ ይጓጓሉ። ሁለተኛ የገባውን እንኳ ይሄ ነው ብሎ መከራከር አይቻልም። ከዚህ በፊት በጣም ተጣልቻለሁ። ነፂም ጁዬም ትንገራችሁ 2 ነው ለ3 ሰው ተጣልቻለሁ። ከዛ በኋላ ነው እንደዚህ አይነት እርዳታ ያቆሙት። ስለዚህ በጣም ይቅርታ አድርጉልኝ። የምትረዷት ካላችሁ አሁን እኔ ትኬቱን ላስቆርጥላት ቃል የገባሁትን ነገር የሊሴ ፓሲ መውጫ ላርግላት እና ግዛታለን እንረዳታለን የምትሉ ካላችሁ ደግሞ ሌላ ቤት ከፍታችሁ አግዟት ከይቅርታ ጋር። እኔም ስራ ይልስራ። ሳይንትዬ አንቻውል ቀጥ የወንድም አካውንት አለም። እንዴት ናችሁ? ሰላም ነው ወይ? እንዴት ነሽ እህቴዋ? አለን። ስልክ አንስተሻል መሰለኝ። ከበቂ መልእክት ነበረ። አዎ እኔ ሳልሆን ጉቺ ናት ያነሳችው። ትኬቷ ተሸፍኗል። እናመሰግናለን የኔ ውድ እህት። እግዚአብሔር ይስጥልን። እግዚአብሔር ያክብርልን ሳይንትዬ። እግዚአብሔር ይስጥልን ሳይንትዬ። አሁን እየጠየቅን ነበር። መውጫ ወረቀት 600 ድርሃም ያስፈልጋታል። ነጭ ወረቀት ማለት ነው። ያ ሊጨምራል ወይስ ትኬት? ምን አልሽኝ? መውጫ ወረቀት ያስፈልጋታል 600። ምክንያቱም ፓስፖርት አላት ግን እራናዊ ነው። ብዙም ጊዜ በቂ ለእነዚህ ልጆች እንደዚህ ለተቸገሩ እርዳታ ለሚፈልጉት በደንብ ዲስካውንትም ይሰጣል። ያው የምናውቀው ስለሆነ ችግር የለም። የሊሴ ፓሲዮን ሌሎች እህቶቻችን ሰፖርት አድርጓል። ትኬቱ ከሱ እንወስዳለን። ጥሩ። እንደዛ ከሆነ እሱ ያንን የሚጨርስ ከሆነ አካውንት ይስታልና የሊሴ ፓሲው በኢትዮጵያ ብር ይግባላት እዚሁ ላይ ያለ ኖ ትኬቱን ብቻ ነው እሱ የሚያቀርበው። ሊሴ ፓሲ ጨርሳ ክሊር አድርጋ ስትመጣ ትኬት ይቆርጣል። እሱም እኮ አብሮ ነው የሚጨርስልን። አያይዞ ይጨርሳል። አንድ ላይ ነው የሚሆነው። አዎ ጠይቁ ጋይስ። ከመጣ እዚህ መቶ ኤክስፕሌን ያድርገ በይቅርታ ጋር
ኦኬ እሱን ስለማላቅ ነው። ጀስት ግን የትኬት መሸፈኑን ነው የማውቀው። እሺ አዎ ግን እኛ አሁን እሱ ሊሴ ፓሲውን አብሮ እንትን ይላትና የመውጫ ወረቀቱ እሱ አካውንት ይስጠንና ያብር በሱ ይግባለት። ገባሽ? ዛሬ እሱ ጋር ተነጋገሩ። ስለማላውቀው ነው። እሺ ይቅርታ። እሺ አለ እሱ ሳይንት ልደውልለት ትችያለሽ። እኔ ስልክ የለኝም። ኖ ስልክ ይኸው እንትን አለሽ ተደውሎልሻል። በዛው እንትን በይው። ስራ ላይ ስለሆንኩ ነው። እሺ ሳርዬ። እሺ ግን ጉች አለሽ? ኧረ ጉች ወጣች። ደውልለት ጉች አለሽ? እሺ ሳይንት እሺ ቴንኪው እሱ ማሬ ዋና አመሰግናለን። ጋይስ ሳይንትን አመስግኑልኝ። እግዚአብሔር ይስጥልኝ። ጉች አለሽ? ይምጣ ራሱ በቂ